ሬክታንጉላር። ይሄ ቀጥሎ የምናየው ደግሞ ስሎፕድ ሬጉላር ስሎፕድ ሚል ነው። ይሄንን ከሌሎች ለየት ያለ ፊቸር አለው። ይሄንን ግሪድ በመስራት እንዴት ሌቭል ዲፈረንስ ማምጣት እንደምንችል እሱ የሚያሳየን የራሱ ፊቸር ነው። እዚህ ጋር ዲቪዥን ይላል። ከዚህ ጋር ከሁለቱ ቁጥር እንሞላለን። ይሄንን አስገባለታለሁ በመፈልገው ቁጥር። ይሄንንም ያንዷን ፖይንት ኮርነር ፖይንት ሃይት አስገባ ይለኛል። ፈልገው ከሆነ ሰጥዋለሁ፣ ማልፈልገው ከሆነ ዜሮ ማለት ይችላልው። ይሄንን ኦኬ አልኩት። እዚህ ላይ የምናየው ይሄንን ዲቪዥንና ያቺ የሰጠናትን ሃይት አንድ ላይ አድርጎ ያመጣልናል። እነዚህ ነው እናጥፋቸውና ዲሊት ማርኬቱልን ኤስኬፕ ብለን ማጥፋት እንችላለን። ይሄኛውን ብቻ ለማየት ስንፈልግ ይሄንን በማርኬቱል ሴሌክት እናደርገውና ራይት ክሊክ ሾው ሴሌክሽን ማርኬንስ ሬዲ ይላል። ይሄንን መርጠዋለሁ። ይሄንን ያመጣልኝ። ይሄንን ሮቴት እያደረኩ ማየት ይችላልው። ላይ የምናየው ኢፌክት አለ። ይሄንን እዚህ ላይ የምናየውን ኮርነሩን ይሄን ሴሌክት በማድረግ ይሄንን ቲክነስ ወይም ሄይት መስጠት ይቻላል። ይሄን ሴሌክት ካደረግን በኋላ ድራግ ማድረግ እንችላለን። እዚህ ላይ ሃይ ሰጠነው ማለት ነው። ሌላው ከነዚህ ሶስቶች የሚለየው ፊቸር እዚህ ላይ ምናያቸው ኖዶች አሉ። እነዚህ ኖዶች ሴሌክት በማድረግ ወደ ላይ ማውጣት እንችላለን። የምንፈልገውን ሌቭል ዲፈረንስ መስጠት እንችላለን ማለት ነው። እዚህ ጋር እያስገባን ሌቭል ዲፈረንስ መስጠት ያስችለናል። እዚህ ጋር ሮቴት እያደረግን የሰጠነው ሌቭል ዲፈረንስ ማየት እንችላለን። እዚህ ጋር የሚታየው ወጣ ብሎ የሚታየን እኛ የሰጠነው ሌቭል ዲፈረንስ ነው ማለት ነው። እነዚህን ኖዶችን ይሄንን ድራግ በማድረግ የሚሰጠንን ፊቸር እናያለን። ይሄ አንዱ ስሎፕን ፊቸር ማምጫ ቱል ነው። እዚህ ላይ የምናየው ቱል እዚህ ጋር የምናየው ራሱን የቻለ ስሎፒ የሆነ ማምጫ ቱል ነው። ይሄን የምናየው ስሎፕ የሆነ ነገር የሰጠን ሬጉላር ስሎፕድ ሚለው ቱል ነው ማለት ነው። እነዛን ነገሮች እኛ የሰጠነውን ቁጥር እዚህ ላይ አስገብተን ይሄንን ሬክታንጉላር የሆኑ ነገሮችን ካስገባን በኋላ እነዚህ ሜሾችን ወደ ላይ ስሙዝ ድራግ በማድረግ ሌቭል ዲፈረንሶችን ማምጣት ችለናል ማለት ነው። እስካሁን ያየነው ስለ ሜሽ ሚለውን ነው።